ነገር ግን የሙሉ ቀን ስራ ከሆነ ከየት ነው ማለት ምንድነው የምትበላው ምንድነው የምትጠጣው በምንድነው የምትኖረው ማለቴ ካልተከፈለ በነፃ ከሆነ የምታገለግለው ከየት ነው የገቢ ምንጩ ምሳሌ የቢሮአችሁን የምትከፍሉት ከየት ነው ይሄ ሁለቱ ጥያቄ ይሄ መልስልኝና እቀጥላለሁ ኢንሻአላህ ይሄንን በፊት ሐላል ሆም ሳይሆን በፊት ይሄኛውን መጀመሪያ ቲክቶክ ሲጀምር መጀመሪያ ሰው ሳያውቀው ሐላል ሆም ሳይሆን በፊት እንደዚህ በውስጥ አውሩ ምናምን ነበር በፊት ግን ሐላል ሆም ከሆነ በኋላ እንደዚህ አንሰራ ይሄንን ድርጅት ካቋቋምን በኋላ እንደዚህ አንዋራ ይሄ ድርጅት ከተቋቋመ በኋላ ነው እዚህ እና ኢንሻአላህ ደግሞ ሰፖርት የሚያደርጋችሁ ማን ነው ማንም ይከፍልላችሁ ምንድነው መበላላችሁ ምግብ ነው መበላላችሁ ምግብ ነው እንደናንተው ኖርማል ምግብ ነው ማለት ሰዎች ደግሞ ሰፖርት ያደርጉናል ይሄንን ኸይር ስራችንን የተረዱን ሰዎች ሰፖርት ያደርጉናል እና በዛ ልክ ነው እየሰራን ያለነው ወረስ ስለዚህ ከዚህ በፊት በውስጥ ማለት ያለ መህረም ሴት ልጅ አሁን በቤተሰቦቿ ናቸው ሊድሯት የሚገባው ከሸሪዓ ልንወጣ አንችልም ገብቶሃል አይደለም ወዲዮቿ ሊኖሩ ይገባል ዛሬ ላይ ሴቱ የራሱ ስራ ስላለው አረብ ሀገር በአብዛኛው ስላሉ በራሳቸው ላይ የመወሰን ነገር ሲያደርጉ እናያለን ይሄ ልክ አይደለም ሀቢባ ቤት መጥተው ደግሞ ሲያለቅሱ የምናየው እህቶቻችንን ነው ይሄ ምንድነው ከቤተሰብ ውጭ የሆነ ጋብቻ እየተፈጸመ ስለሆነ ሴቷ በኢኮኖሚ ትንሽ ራሷን መቻል ከጀመረች ብዙ ጊዜ በራሷ ህይወት ወሳኝ ትሆናለች ብዙ ጊዜ ፌስ ሲያደርግ ብናየው በእህቶቻችን ዙሪያ በተለይ በዚህ መንገድ ነው አቅም ስላላት ቤተሰብ ማስተዳደር ስለቻለች ይሄን ድንበር ልክ ስትጥሰው በራሷ መንገድ ባልመፈለግ ወይም ደግሞ በራሷ የመጨረስ መብት እየተሰጣት በሄደ ቁጥር ሀቢባ ቤት የሚሰለፉ ልጆች እነ ኸዲጃ እነ ፋጢማ ናቸው ሌላ ክርስቲያን ልጆች እንደውም ብዙ አለ ስለዚህ ይሄን ነገር ማስፋፊያ የሆነ ነው የእናንተ ድርጅት ብዬ ነው የማስበው ለምን እኔ ደረሰብኝ ነገር ግን አንዲት ጓደኛ ያለች አሜሪካን ባላምጥተህላት ማስረጃውን ላመጣልህ እችላለሁ ፎቶሽን ላኪልኝ ብለሃታል ቆንጆ መሆንሽን ላረጋግጥና እኔ ልክለታለሁ ለሱ አንተ የሷን ፎቶ የማየት ማን ነው መብት የሰጠህ አንደኛ ጥያቄ ሁለተኛ ደግሞ ሴቶችን ለችርቻሮ እያቀረባችኋቸው አይደለም ገብቶሃል አይደለ ባሏ ነው ሊያት የሚገባው ያው በመህረም ወይ አባቷ ወይ አጎቷ ወይ ወንድሟ ነው ሊያት የሚገባው እንደዚህ አይነት ሚስቴኮችን እየሰራህ ነው ገብቶሃል አይደለ እኔ ማስረጃ ላይ ይሄንን ማለት ነው ላቀርብልህ እችላለሁ ይሄ የጻፍክላት ልጅ ማለት ነው ስለዚህ ያው ሳትጠይቅ አንተ ገብታ ሌላሽ ወይ ብለህ እንትን የጻፍክላት ስለዚህ እዚህ ጋር ፎሎ የምታደርጋችሁ ሴቶችን በሙሉ በውስጥ ያጠመዳችሁ በእስልምና ስም ያልተገባ ባስራ እየሰራችሁ ነው ያላችሁት ስፔሻሊ አረብ ሀገር ያሉ ሴቶችን ማለት ነው ስለዚህ ልቦናችን አልሐላሉ በይን ወልሐራሙ በይን ነውና ልቦናችን በደንብ አድርጎ ያውቀዋል ይሄ ነገር ለመልካም ስራ ከሆነ እየሰራህ ያለው ብትተው ደግሞ ለመልካም ነው የሚሆነው ጥቅም የማታገኝበት ከሆነ እኔ እንደ አንድ ሴት ተወው ነው የምለው ይህን ስራ ይቅር በራሳቸው መንገድ ያገኙ እኛ ሴት ሰራተኛ አለን ለሴቶች ሴት ሰራተኛ አለን ለፎቶ ምናምን ለሴት ሰራተኛ አለን ገባሽ አይደል ሴት ሰራተኛ አለን ለሴቶች እና በዛ ልክ ነው የምንሰራው እኔ አይደለም ሁሉ የምቀበል ገባሽ አይደል والله وين بالورث والله يا رسول الله كرموني نبر هاتاكين يتنعمل في السياق سدتنا في أقرب بيت ورد يتدى لي نقل من نبر السلام عليكم ورحمة الله وبركاته وعليكم السلام ይሰማል እንዴት ነው ሰላም ነው ብራሂም እንዴት ነው አለኝ አልሐምዱሊላህ ትንሽ ብዙ ማህበረሰባችን ላይ እየተሰሩ ያሉ ስራዎች እና እየተፈጠሩ ያሉ ችግሮች ስላሉ ይሄንን ደግሞ የማጣራት ስራ ስለፈለኩኝ አንዳንድ ጥያቄዎች ልጠይቅ ነው የገባሁት
ዝግጁ ነህ? እሺ ከመጀመሪያው ጥያቄ ሲጀምር ፍቃድ እንዳላችሁ እየተናገራችሁ ነበር። ፍቃዳችሁ ማን የሰጣችሁ እና በምን ዘርፍ ነው ፍቃድ ያገኛችሁት? የቲሞችን በመርዳት የተቸገሩ ማህበረሰቦች ሰፖርት በማድረግ ሸሪዓውን በጠበቀ ትዳር በማጋባት ነው እየሰራን ያለን። ፍቃዳችሁን የሰጣችሁ ማን ነው? ከስናውቀው ጠቅላይ ምክር ቤት ነው የተቀበለው። ኦኬ። ስለዚህ ትዳር ስታጋቡ በዚህ መሰረት እንደምታጋቡ እውቅና ሰጥቷችኋል? ቤኔፊታችሁ ምንድን ነው? ምን አልከኝ ኢብራሂም? ስልክ ገብቶብኝ ነበር። ኢብራሂም مرحبا مرحبا يا جماعة الجمعة درسوا لو تعرفوا بوحلا نملس بتاعنا بوحلا نملس بتاعنا عندك زي ما تسوى مرحبا اوكي ሞዴሬተር ነው ያስወርደኝ ራሴ አይደለም የመጣሁት። ምን አለ መሰለህ እዚህ ጋር በጣም ብዙ ችግሮች ነው እየተፈጠረ ያለውና ቤኔፊታችሁ ምንድን ነው የሚለው ጥያቄ ላይ ነበር የቆምኩት። አልገባኝም። ጥቅማችሁ ምንድን ነው ይህን ስራ ስትሰሩ? ኸይር ስራ መስራት ነው። ኸይር ስራ መስራት። ኦኬ። እዚህ ኸይር ስራ ውስጥ ስትሰሩ ገቢ ያስፈልጋችሁ? ያስፈልገናል። ከተለያዩ ሀገሮች ሰፖርት ያደርጉናል ሰዎች፣ ይህን ኸይር ስራችን የተረዱ ሰዎች ሰፖርት ያደርጉናል። ሰፖርት ባያደርጋችሁ መስራት ትችላላችሁ? ሰፖርት ያደርጉናል። በምንችለው እኛ በምንችለው ንያህን አሁን ምን አለ መሰለህ ንያህን እስከ የት ድረስ ነው የነየቀው? ሰዎች ሰፖርት ባያደርጉ ይህን ስራ መስራት ትችላለህ ወይ ነው? የገቢ ምንጭ ሳታገኝ አህለል ኸይር ስራ ይኸውልህ የቲሞች ሲረዱ፣ የተቸገሩ ማህበረሰቦች ሲረዱ፣ እንዲሁም ሸሪዓውን በጠበቀ ትዳር ስናጋባ ከሰዎች ጋር ሆነን ነው ይህን ስራ የምንሰራው። ማንኛውም በአቡል ኸይር በለው የተለያዩ ድርጅቶች በለው ከሰዎች ፈንድ እየተደረገ ነው ስራ የሚሰሩት አይደል እንዴ? ልክ እንደዛ ነው የገባህ? የኔ ጥያቄ ይሄን ስራ ስፖንሰር ባታገኙበት መስራት ትችላላችሁ ወይ ነው ጥያቄ? በምንችለው አቅም እንሰራለን። የጀማ ጁማ እየደረሰ ነው። በኋላ ይገባል፣ እንመለስበታለን። እኔን አስገብተኛልና የላኩትም የነበረው አሁንም እያደረጋችሁ ያላችሁት በጣም ተደስተን ነው። ሞዴሬተሮች ምናልባት ሙባረክ አደም እባላለሁ። የምታውቁኝ ማታውቁኝ ማወቁኝ ሰው ጥያቄ ሲጠይቅ ክላሪቲ ሐቅ እንኳን ይዛችሁ ከሆነ የምታስወርዱት የምታባሩት ከሆነ ይሄ ነገር ብለን ቆም ብለን እንድናስብ ነው የሚያደርገን። ይሄ ማለት ሞዴሬተሮቹ ስም ራሱ ወንድማችን ስም እያስወረድ እንዳለ ነው የምናስበው እና አሁን እንዳልከው ጅማ ስለደረሰ ሀሳብና ጥያቄዎችን አላነሳም፣ ግን አታስወርዱ። የምታስወርዱ ከሆነ ችግር አለብን ማለት ነው። ጥያቄ የሚፈራ ሰው ሁሌም ችግር ያለበት ብቻ ነው።
መጠየቅ ሐቅ ያዘ ሰው እንደሚፈልግ ለምን ያለ መንግስታት መጥቶ ይጠይቀውም ሐቅ ያለው ካለ አያስወርድም በትክክል መልስ ይሰጣል መልስ ከሌለ ሌባ ነው ማለት ነው مرحبا እሺ ሙባረክ ማን ነው ብራሂም ለምን መሰለህ አሁን ሞዴሬተር ሰጥቶኝ ነውና እናንተ ታስሩ አታስሩ ሞዴሬተር ለምን መሰለህ አሁን ቅድም የኡስታዞቻችን የምንመርቃቸው ኡስታዞቻችንን ስም ስጠራ ነበረ ኡስታዝ ኑሩ ቱርኪንና ሌሎችን ኡስታዞች ስም ስጠሩ ምንድነው መሰለህ በዚህ ውስጥ የእነሱን ተሳታፊነት እንደሆነ እያደረጋችሁ እያስገባችሁ ነው ሰው ማግኘሽን የሚያደርገው እንደዛ ስለሆነ ይሄ ትልቅ ስህተት ነው በመሰረቱ ትዳር የሚገኘው በሰላት ነውና አላህን በመጠየቅ ነው እንጂ በድለላ አይመስለኝም ይሄ የኔ አቋም ነው ግልጽ ነው ይሄ የኔ ነገር ግን ምንድነው አሁን እናንተ ጋር እየተሰራ ያለው ስራ ላይ በጣም ብዙ ኮምፕሌን እየቀረበባችሁ በጣም ብዙ ኮምፕሌን አሁን በቃ ሹብሃ ውስጥ ነው ከተታችሁ አንደኛ የነሐጂንና እህታችንን ስሟን ረሳው ቪዲዮ ሰርተለቀሃል እሱ ቪዲዮ በጣም አይብ ነው ግልጽ ነው እየሆነ ያለው ነገር ማለት ማህበረሰባችን ላይ ችግር እየፈጠራችሁ እኔ በነገራችን ላይ ለምናገረው ንግግር እኔ በገባኝ ልክ ኃላፊነት ወስጄ ነው የምናገረው ስለዚህ በተሳሳተ መልኩ ተረድቻችሁ ከሆነ አይ ኢብራሂም በዚህ መልኩ ነው ተረድተን የሚያስፈልገው ብለህ ልታስረዳኝ ይገባል ከዛ በተረፈ ግን ይሄንን ሐሳብ ስናገር ቅናት አይደለም ወይም ተንኮል አይደለም አንተን ጠልፎ መጣልም አይደለም ስራው ትክክል ካልሆነ ልክ አይደለም ለምሳሌ ቅድም ስትናገር ከነበረው ነገር ምን ብለህ ነበር መሰለህ ሐላል ሆም ብለን ከመግባታችን በፊት እንዲናደርግ ነበር በስህተቶች ሲሰሩ ነበር ማለት ነው ግልጽ ነው አልጨረስኩም ማለት መጀመሪያ ይሄንን ዓላማ አልነበረህም ማለት ነው ሐላል ሆም የሚመክፈት መጀመሪያው ወይም ደግሞ በሐላል ሆም በዚህ መልኩ ሳይሆን በፊት ስህተቶችን ስትሰራ ነበር ማለት ነው አየው ስለዚህ እነዛ ስህተቶች ደግሞ ሰዎች ምን ያክል ድንበር አልፈው ሄደው ስተሰርተዋል የሚለው ጥያቄ ምልክት ውስጥ ነው ቤት ነው ቢሮ መዲና ህንጻ ብለኛል ሰፈር ስለሆነ መጥቶ ያወራል مرحبا ሚዲያ ላይ እስካለህ ድረስ በሚዲያ የሰራኸው ነገር እንደታየ ነገር ማህበረሰባችንን ማለት እየተሸበረ ነው የሚገኘው ገብቶሃል እየተሸበረ ነው አሁን ሲጀመር ለምንድን ነው ተሸብር ያልክ አባልነትን ተጠይቀው ሁለተኛ ነገር ደግሞ ቆይ አንድ ጊዜ አልጨረስኩም ሁለተኛ ነገር ደግሞ ፍቃድ የወሰነው አልክ የቲሞችንና ምስኪኖችን መርዳት ነው የሚፈቃዱ ነገር ነበር እንደዛ ነው ፍቃድ የሚለው እና የሸሪዓን መጠበቅ ተታለማከረ ታዲያ እነዚህ ነገሮች እኮ የተለያዩ ስራ ዘርፎች ናቸው እንዴት ተለፈው አንድ ላይ ነው የተሰጠነው እኮ ዘርፉ ግን የተለያየ ስራ ዘርፍ ነው ማለት ነው በጎ አድራጎት ከሆነ በጎ አድራጎት ማጣራት ይችላል አንድ ላይ የተሰጠነው በቃ አሁን ምን አለ መሰለህ አሁን እኛ መረጃ መጠየቅ እናንተ ደግሞ መረጃውን ማውጣት ነው ማህበረሰቡ ላይ የተፈጠረው ነገር ልታጠሩ የምትችሉት ወገባህ ስለ ፍቃዳችሁ ፊት በዚህ ዘርፍ ከዚህ አካል ፍቃድ ወስደናል ምናምን ነገር ብላችሁ አንድ ሁለተኛ ነገር ደግሞ በእናንተ ስራ ውስጥ እጃቸው የሌሉ ኡስታዞችን ስም ሜንሽን አታድርጉ ግልጽ ቅድም የኡስታዞቻችን ስም ስትጠሩት እንደነበረው በእናንተ ስህተት የእናንተ ስህተት ደጋፊ ሆነው መቅረባቸው ስለሆነ
በእናንተ ስህተት ሰዎች እስልምናን በተሳሳተ መልኩ እንድትረዱት ሊያደርግ ስለሚችል ግልጽ ነው። ወይም ደግሞ እኔ ራሴ ልጨምርና እኔም ማለት እኛ ብዬ ልጨምርና ማለት ነው በእኛ ስህተት ሰዎች እስልምና አልጨረስኩም አንድ ጊዜ በእኛ ላላስጨረስ አልፈለኩም እና ሚታርክ አንድ ጊዜ መታገስ ይጠበቅብሃል። በእኛ ስህተት ሰዎች ስለተሳሳተ እንዲረዱ ስለማንፈልግ ሰላሳ ስለደረሰባችሁ ከጁማው በኋላ ግቡና ኡስታዝ ደግሞ ምን ያደርጋሉ? እዚህ ጋር ሞዴሬተር ያለው በአጠቃላይ ይቀበሉና አንድ ሞዴሬተር ብቻ ያደርጋሉ። አንድ ሰው ስሙን ለማጥራት ከተፈለገ እርሱ ሐቀኝነትን ከያዙ ሞዴሬተር ትክክለኛ ስራ ይሰራል። ሞዴሬተር አለ ኢንተርኔት መስገባው እኔ ነኝ። ግን ለምን ሰው ማስወረድ የለባችሁ? ለምን ሰው ባወረዱ ቁጥር ያንተን ጥፋተኝነት ሐቅ እንኳን ቢኖር ጥፋተኝነቱ ጎልቶ ነው የሚወጣው። ስለዚህ አሁን ሰላት ስለሆነ ኢብሮን ከጁማ በኋላ ታርጉትና ሰው ይገባል። ሞዴሬተር የሁሉንም አንስተ አንድ ሰው ጋር ያ ሰው ተናግሮ ጥያቄው መጠየቅ ስላለበት ነው የሚጠይቀው። አንተ ደግሞ የመመለስ ግዴታ አለብህ፣ ትመልሳለህ። ትናንት የሰማው ነገር አለ፣ በቀደም የሰማው ነገር አለ፣ ከዚህ በፊትም ነገር አለ። ሁሉም ማስረጃውን ይዞ ይመጣል። አንተም ይኸው ከተፈቀደልን ፍቃድን ታሳያለህ። ጥፋተኛ እኮ ጥፋተኛ ህዝቡ የተነሳው ህዝቡ ይፈርዳል ማለት ነው። ለምን እዚህ ጋር ሞዴሬተር ሁሉም ጋር ካለው ቁርሾ አለ። ኢብራሂም እንወደዋል፣ አንዋር እንወደውም አለ። እኔ እዚህ ጋር ስናገር ሊያወርደኝ ይችላል። ደግሞ አንድ ሰው ሲገባ ያ ሰው እያወራ ከሆነ ሚውት አድርጋችሁ ተቀመጡ። ይጨርስ አስጨርሰው ለዛ መልስ እናንተ አላችሁ ለሱ የምትመልሱለት። አንድ ሰው እዚህ ጋር የሚገባው ሰው ለአንተ ጥያቄ ጠይቃል። አንተ የድርጅቱ አባል አንተ ትመልስላችኋለህ። መልሱን ከአንተ ነው መውሰድ ያለባቸው። ለምን እውነት ያለው አንተ ጋር ነው ማለት ነው። ገብቶሃል አይደለ? ስለዚህ እንደዚህ ያሉ ጁማ ስለሆነ የጁማ ሰላት ነው። ካጠፋው አፉ በሉ። ኢብሮ ሰላቱ ከጁማ በኋላ ብትገቡ አሪፍ ይሆናል። መርሐባ ምናልባት ሙቤ ትሰጭኛለሽ በአንድ ችግር የለም። ሙቤ አንድ ደቂቃ ምልካለ መሰለን ያስገባኝ ያለ ነው። ሙባረክ አደም ምን አለ መሰላችሁ አንዳንድ ጊዜ አሁን እዚህ ጋር እንትን አይደለም ጥያቄ ባትጠይቁ አሪፍ ነው። ሰላም አለይኩም ወአለይኩም ሰላም አለይኩም አንደኛ ኢብሮ እየቀላቀልክ ነው። አሁን ደግሞ በመሀል መልሰህ አንዴ ትጠይቃለህ፣ አንዴ አስተያየት ትሰጣለህ፣ አንዴ ትመክራለህ፣ አንዴ እንትን ትላለህ። አሁን ወጥ የሆነ አካሄድ ነው። ጥያቄ ከሆነ ጥያቄ ትጠይቃለህ፣ መልስ ይሰጣል። ሀሳብ ባለኝ ካልክ ሀሳብን ትሰጣለህ፣ አስተያየት ካለ አስተያየትን ትሰጣለህ። እንዲሁ በደፈናው ደግሞ የግል ሀሳብን የህዝብ አድርገህ ማቅረብ ትክክል አይደለም እና በኋላ እንዳልከው በኋላ ይዋል በቃ ትክክል ነው። በቃ ያልከው ነገር ነው ሀሳቡ። በቃ የራሱ ጥያቄ ይጠይቃል፣ በጎን ሀሳብ ይሰጣል፣ በጎን ምትትትኳል እኮ ሲጀመር ለኸይር ስራ ፍቃድ ምናምን እንዴ የሰው ልጅ ኸይር ስራ መስራት አይችልም እንዴ? በቻለው አቅም ምንድነው እሱ ፍቃድ ግድ ነው። ፍቃድ ብሎ ማንም ተነስቶ አሁን ሴቶች ማለት ነው በሶሻል ሚዲያ በራሳቸው ስልክ ተዋውቀው ከወንድ ጋር ብራቸውን ሲበሉ እየተዳችሁ ነበረ እና እንደገና ማንም ይከፍላችሁ? ማነው ምንድነው የሚሰጣችሁ? ሰራተኛ ለሰራተኛ ማንም የምትከፍሉት? እንዴት ነው የምትከፍሉት? ምን አገባው እንዴ? የፈቀደ ለምሳሌ እኔ ለሱ አሁን 100 ሺህ መላክ አልችልም እንዴ? አልችልም እንዴ? መገደፍ አልችልም እንዴ? የመስጊድ ኢማሞች ወይም የመስጊድ ኮሚቴዎች ምንድን ኸይር ስራ እየተከፈላቸው ነው? ደሞዝ አላቸው እንዴ? አሁን ኸይር የለየውን ይሰጣል፣ የፈቀደውን ይሰጣል። እና ዝም ሲስፋፋ እህቶቻችን ቆመው ይቅሩ። ምንድነው እኮ የሚገርመኝ ምንድን እንደሆነ አላማው ራሱ የጥያቄው ሰውዬው እኔ አልገባኝም። በጣም የሚገርም ነገር እኮ ነው። ኧረ ወላሂ ነውር ነው። አላህን ፍሩ፣ ወላሂ አላህን ፍሩ። እንዴ ማጋባት በምን አይነት ወንጀል የሆነው
እሱ የተራሱ ፈተዋ ተሰጠበት ምንድነው ጉዳይ ተረጋጋ ወንድ አላህ ፍሩ ሰላም አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ اللهم صل وسلم وبارك على سيدنا محمد اللهم صل وسلم على سيدنا محمد አቡቱ ሳመቃት ምን መሰለህ ጥያቄ መጠየቅ ችግር የለውም ማንንም ይጠይቅ እኔ ሐቅ ከያዝኩኝ ሐቢቢ ወንድሜ በደንብ ሐቅ ይያለው እስከ ድረስ መልስ ይሰጣል ሐቅ ካደረገው ይችዋል ገብቷል አይደል ስለዚህ ያንተ አለኝ ያቀረበው ስራውን መስራት እንዴት ይቻላል እስቲ ቆይ ንገረኝ እስቲ ሁሉም በየሐሳቡ ይሰራ የተፈረበት ዓላማ እንዴት ተደርጎ ይካሄድ ቢዚ ያረጋችሁ ምን ሆነ ነው በጣም ሞቀረ አባላ አድርጉኝ እኔንም አባል ነው ብላችሁ ምን ይነን አንተም ሐቢቢ እኔ ሐቂቃውን ልንገርህ ሚዲያ ላይ ወጣ ጉዳይ እንዳልከው ዓላማውን ከሚደግፉት ነው ይሄው ከፈለክ እኔ ከጎንህ ነኝ ሐቢቢ ወንድማችን እኔ ሙባረክ አይደል በመታደርገው የማጋባት ስራ ላይ ማጋባት ትክክል ነው ደላላ ያስፈልጋል ድሮ እናት አባቶቻችን እኮ ሰው ተቆሟቸው ነው ሲጋቡ የነበረው ከለ ኸይረኛ ልጅ ነው ከለ ኸይረኛ ልጅ ነው ታዝሚ ተባብሎ ነው ወይም ደግሞ የቤተሰብ ተቆሞ ነው ቆይ ሰብራር ሐቢቢ ልጨርስ እሱ የኔ ድርጅቱ ስራው ላይ ድርጅቱ ላይ አይደለም ጥያቄያችንን ምን ሌላውም እየጠየቀ ያለው አካሄዱ ጋር ተያይዞ የሚነሱ ነጥብ ካለ ይጠየቃል አንድን ነገር በሙጃመላ አድርጎ መቃወም ትክክል አይደለም ስፔሲፊክ ከመሐከል ግን ያካሄድ ስህተት ካለ አሁን ለምሳሌ ቅድም እህታችን እንዳነሳቸው አይነት ፎቶ ላኪልኝ ሚል ከሆነ ትክክል አይደለም ይጠየቃል እኔ አላልኩም እንዲህ ነው ሴቶች ናቸው የሚያዩት መልስ ሰጠ ልክ እንደዚህ ሁሉ ሌሎች መልስ መስጠት ያለባቸው ሚዲያ ላይ የሚሰራ ስራ ሚዲያ ላይ እየተጠራ ካልሆነ ቢሮ የሚሰራ ቢሆን ኖሮ ችግር የለውም እዚህ ሚዲያ ላይ እየሰራ ግን ቢዚ ያደርጋችሁን ጥያቄ ያበዛችሁብን አይባልም እኛም እኮ እዚሁ አይነት ስራ ላይ ያለነው እናውቃለን ስራውን ገባ አንድ ይቻላል መጀመሪያ ጀሃነም እሳት የሚገቡት ለማን እንደሆኑ ታውቃለህ አሊሞች ናቸው አሊሞች እንደ ሐዲስ ነገር አልኳል አሊሞች ናቸው አስተርሰኝ ተፈለክ ሐዲስ ነገር አንዱ መረጃ ላምጣልህ አስተርሰኝ እንጂ ለምንድን ነው ይሄ የሆነበት ምክንያት በለ ያንን ፈቃው ስለደኛለህ በዚህ ነው ምክንያት ለይስሙልኝ የሚሰራ ስራ ነው ለዚህ ነው ለመፈመስ ሲባል የማታመጡት ሐሳብ የለም ገብቶሃል አይደል ሰውየው ዝባችሁ በከር ስራ ላይ ያለው ሰው ቢዚ ማድረግ አረ ሱብሃንአላህ አላህ አንፈሩ በቃ እንገናኝ በኋላ ከጁማ በኋላ እንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱህ